አንድ ጥያቄ በአሁኑ ሰዓት በመካከለኛው ምስራቅና በአፍሪካ ቀንድ የፖለቲካ ክበቦች ውስጥ እየተጠየቀ ነው። ሳውዲ አረቢያ፣ ቱርክና ፓኪስታን የፈጠሩት አዲሱ የመካ የጋራ መከላከያ ስምምነት ቀጣዩን የክልሉን የኃይል ሚዛን ሊቀየር ይችላል እና ይህ ለኢትዮጵያ ምን ይጠቅማል? በተለይም ግብጽ ወደዚህ የጋራ ደህንነት መዋቅር ብትቀላቀል በኢትዮጵያና በግብጽ መካከል ያለውን የናይል ውሃ እና የግድብ ክርክር አዲስ የደህንነት ገጽታ ሊያገኝ ይችላል። ዛሬ በአውድ ኒውስ ይህንን ጉዳይ ከስሜት ይልቅ በእውነታ በጂኦፖለቲካዊና በሚታወቁ መረጃዎች እንመለከታለን። ነሐሴ 7 ቀን 2026 በሳውዲ አረቢያ መካ ከተማ ሳውዲ አረቢያ፣ ቱርክና ፓኪስታን መካ ጆይንት ዲፌንስ አግሪመንት በተባለው የጋራ መከላከያ ስምምነት ፈረሙ። Defense agreement has been signed between Pakistan, Turkey and Saudi Arabia. Pakistan's foreign ministry says it's intended to strengthen collective deterrence against any act of aggression. ዋናው መርሁ ይህ ነው። በአንዱ ላይ የሚፈጸመውን የታጠቀ ጥቃት በሶስቱ ላይ እንደተፈጸመ ይቆጠራል። ይህ ቋንቋ ከኔቶ የጋራ መከላከያ መርህ በተለይም አርቲክል 5 ጋር የሚመሳሰል ነው። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳክ በቴክኒክ ደረጃ ተመሳሳይነት እንዳለው ገልጸዋል። ግን አንድ ልዩነት አለ። ተግባራዊ የውትድርና አሰራር፣ የግዴታው መጠንና አንድ ሀገር እየተጠቃ ከሆነ ሌሎቹ ምን አይነት ወታደራዊ እርምጃ ይወስዳሉ የሚለውን አንዳንድ ዝርዝር መረጃዎች በሙሉ አልተቀመጡም። ስለዚህ ይህንን ስምምነት በቀጥታ አዲሱ የሙስሊም ኔቶ ብሎ መጥራት ከፖለቲካዊ ንግግር የበለጠ ማስረጃ የሚፈልግ ነው። ሶስቱን ሀገራት የሚያገናኛቸው የጋራ ነገር አንድ ብቻ አይደለም። ሳውዲ አረቢያ በቀጠናው ውስጥ እጅግ ከፍተኛ የኢኮኖሚ የኢነርጂ ክብደት አላት። ቱርክ የኔቶ አባል ስትሆን በክልሉ የራሷን የመከላከያና የወታደራዊ ኢንዱስትሪ አቅም ለማሳደግ ለዓመታት ስትሰራ ቆይታለች። ፓኪስታን ደግሞ የኒውክሌር መሳሪያ ያላት ብቸኛዋ የሙስሊም ብዙሃን አገር ናት። ይህ ማለት ሶስቱ ሀገራት በአንድ ስምምነት ስር ሲመጡ የሚፈጸመው የመከላከያ አቅም በፖለቲካ ደረጃ ብቻ እንዳልሆነ ያሳያል። ሮይተርስ እንደዘገበው ስምምነቱ የጋራ ወታደራዊ ልምምዶችን በመሬት፣ በባህር፣ በአየርና በሳይበር ዘርፎችም ትብብርን እንዲሁም በውትድርና ቴክኖሎጂ የጋራ ልማትንና የቴክኖሎጂ ልውውጥን ለማሳደግ ያቀደ ነው። እዚህ ላይ ጉዳዩን ወደ ግብጽ ይመልሰናል። በዚህ ክርክር ውስጥ አንድ ነገር በግልጽ ማስተካከል ያስፈልገናል። ግብጽ የስምምነቱ መስራች አባል አይደለችም። ነገር ግን ቱርክ በግልጽ ሌሎቹን ሀገራት ወደ ውህደት ሊገቡ እንደሚችሉ ተናግራለች እና ግብጽን እንደ ተጠቃሚ ወይንም ወደፊት ሊቀላቀል የሚችል ሀገር በተለይ ተጠቅሳለች። ይህ ነገር ብዙ ሚዲያዎች ላይ ግብጽ ተጋበዘች ወይንም ግብጽ ትቀላቀላለች በሚል መልኩ እንዲተረጎም አድርጎታል። ነገር ግን እስካሁን በምንጮች የታየው ነገር የወደፊት አባልነት ክፍት ነው የሚል ነው። ግብጽ የስምምነቱ አባል ሆናለች የሚል የተፈራረሙ ሰነድ እስካሁን የለም። ኢትዮጵያ በቀጥታ የዚህ ስምምነት አካል አይደለችም። ስምምነቱ በይፋ ኢትዮጵያ ወይንም ማንኛውንም ሌላ ሀገር የሚያነጣጥር እንዳልሆነ ቱርክ አስታውቃለች። ሃካን ፊዳካ ይህ ጥምረት በተለይም በኢራን ላይ እንዳልተቋቋመ አስረድታለች። ስለዚህ ይህ ስምምነት በቀጥታ ኢትዮጵያን ያነጣጠረ ነው ማለት በአሁን ጊዜ ማስረጃ የሌለው ድምዳሜ ይሆናል። ግን ኢትዮጵያ ለምን ልትከታተለው ይገባታል? ምክንያቱም ግብጽ ናት። ኢትዮጵያና ግብጽ በናይል ግድብ አስቸጋሪና ረጅም የውሃ ደህንነት ክርክር ውስጥ ናቸው። ኢትዮጵያ ግድቡን ለኃይል ማመንጫ፣ ለኢኮኖሚ እድገትና ለክልሉ የኤሌክትሪክ አቅርቦት መሰረት እንደሆነ ታሳያለች። ግብጽ ደግሞ በበኩሏ የናይልን ውሃ እንደ ብሔራዊ ደህንነት ጉዳይ ትመለከታለች። በ2026 ጥር ወቅት ፕሬዝዳንት ሲሲ አሜሪካ ዳግም በጉዳዩ ላይ መካከለኛ ሆና እንድትሳተፍ እንደሚፈልጉ ገልጸዋል። በነሐሴ 2026 ደግሞ የግብጽ ባለስልጣናት ኢትዮጵያ በናይል ላይ ተጨማሪ ግድቦችን ልትገነባ እንደምትችል የተሰሙ ዘገባዎችን በከፍተኛ ስጋት ተቀብለዋል። ስለዚህም የግብጽ የደህንነት ጥምረት በቀጠናው ሲሰፋ ኢትዮጵያን የምትከታተለው ጉዳይ ይሆናል። አሁን እንደ ግምታዊ ሁኔታ እንመልከተው። ግብጽ በወደፊት ይህንን የመከላከያ ስምምነት ብትቀላቀል ይህ በራሱ ኢትዮጵያን ለመውጋት የሚያስችል ወታደራዊ ትዕዛዝ አይሆንም። በግልጽ የተገለጸው የስምምነት ዓላማ የጋራ መከላከያ ነው።
ግን ግብጽ ከቱርክ፣ ሳውዲ አረቢያ እና ፓኪስታን ጋር የተቀናጀ የደህንነት መዋቅር ብትገነባ የክልሉን የዲፕሎማሲና የጦር ኃይልን ሚዛን መልክ ሊቀይር ይችላል። በተለይ ቱርክ የውትድርና ቴክኖሎጂ አቅሟ እያሳደገች መሆኗ፣ ፓኪስታን ደግሞ ትልቅ ወታደራዊ አቅምና ኑክሌር መከላከያ ያላት መሆኗ፣ ሳውዲ አረቢያ ትልቅ የገንዘብና የግዢ አቅም ያላት መሆኗ የተዋሃደ ኃይል ሊፈጥር ይችላል። ይህ የዚህ ስምምነት ለመረዳት ወሳኝ ነጥብ ነው። ሶስቱ ሀገራት ተመሳሳይ የውጭ ፖሊሲ የላቸውም። ቱርክ የኔቶ አባል ናት። ሳውዲ አረቢያ ከዋሽንግተን ጋር ጥልቅ የደህንነት ግንኙነት አላት። ፓኪስታን ደግሞ የራሷ የደቡብ እስያ የጸጥታ ቅድሚያ አላት። ስለዚህ በአንዱ ሀገር ላይ ጥቃት ሲፈጸም ሌሎቹ በተመሳሳይ መጠን ወዲያውኑ ጦርነት ይገባሉ ማለት አይቻልም። የአትላንቲክ ካውንስሊንግ ትንታኔ የሶስቱ ሀገራት ፍላጎቶች በሁሉም ጉዳይ የማይመጣጠን መሆናቸውን ያሳያል። ስለዚህ እዚህ ጋር የምናየውም ምናልባት አሁን ሙሉ የጦር ህብረት ሳይሆን በጋራ የመከላከያ አቅም፣ የፖለቲካ ቅንጅትና የዲፕሎማሲ አቅም ለመገንባት የሚደረግ ሙከራ ነው። የመካ ስምምነት በተፈጠረ ጊዜ ክልሉ በከፍተኛ ግጭት ውስጥ መሆኑ አስፈላጊ ነው። ሳውዲ አረቢያ ከኢራንና ከኢራን ጋር ተያይዞ ከሚታዩ የትጥቅ ቡድኖች ጥቃት ጋር በተያያዘ አዲስ የደህንነት ስሌት ላይ እየሰራች ነው። ሮይተርስ የሳውዲ አረቢያን አዲስ የመከላከያ ጥምረት እየገነባች መሆኗን ገልጿል። በተለይም በአሜሪካ የደህንነት ዋስትና ላይ ብቻ መተማመን እየቀነሰ እንደሚሄድ የሚያሳይ ምልክት ነው ብሎታል። ነገር ግን ቱርክ በግልጽ እንዳለችው የመካ ስምምነት በተለየ አገር ላይ የተነጣጠረ አይደለም። ይህ የሚያሳየው ስምምነቱ እንደ ጸረ ኢራን ወይንም እንደ ጸረ እስራኤል ብቻ መተርጎም እጅግ ቀላል ማድረግ እንደሚሆን ነው። ስለዚህ ኢትዮጵያ ልትጠነቀቅ የሚገባው ነገር ስምምነቱ ራሱን ብቻ አይደለም። ቁልፉ የስምምነቱ ወደፊት የሚወስዱ አቅጣጫ ነው። ግብጽ ወደዚህ ጥምረት ከገባች የካይሮ የክልሉ ደህንነት ተሳትፎ ይሰፋል እና ይህ እንደ ገርድ ባሉት የናይል ጉዳዮች ውስጥ የዲፕሎማሲ ስሌቱን ሊያወሳስብ ይችላል። ነገር ግን አንድ ነገር እንዳንረሳ ያስፈልጋል። የውሃ ክርክር በራሱ ወታደራዊ ጥቃት ማለት አይደለም እና የመካ ስምምነት ግብጽ ከኢትዮጵያ ጋር ቢጋጩ ቱርክና ፓኪስታን በራስ ሰር ወታደራዊ ጣልቃ ገብነት ያደርጋሉ የሚል የተረጋገጠ ደንብ አሁንም የለም። እነዚህ ሁሉ ገና ሊፈቱ የሚችሉ የፖለቲካ ስሌቶች ናቸው። ታዲያ የመካ የጋራ መከላከያ ስምምነት ምንድን ነው? በአንድ በኩል ሳውዲ አረቢያ፣ ቱርክና ፓኪስታን የጋራ የመከላከያ ኃይልን ለማጠናከር እየሞከሩ ነው። በሌላ በኩል ይህ ሙከራ የመካከለኛው ምስራቅ፣ የቀይ ባህርና የአፍሪካ ቀንድ የደህንነት ስሌት በቀስታ ሊቀይር ይችላል። ለኢትዮጵያ ደግሞ ዋናው ጥያቄ ይህ ነው። ግብጽ ወደዚህ መዋቅር ትገባለች? ከገባች የናይልንና የገርድን ጉዳይ በአዲስ የደህንነት ስሌት ይታያል። እነዚህ ጥያቄዎች ዛሬ መልስ የላቸውም። ነገር ግን አንድ ነገር ግልጽ ነው። የክልሉ የኃይል ካርታ እየተለወጠ ነው እና ኢትዮጵያ በቀይ ባህር፣ በናይልና በመካከለኛው ምስራቅ መካከል ያላትን ስትራቴጂካዊ አቋም በመመልከት ይህንን ለውጥ በቅርብ መከታተል ይኖርብናል።